ጭንቀት የለብህም ማለት ነው። አንድን ነገር ለፍተህ ጥረህ ሆነ አልሆነ ያንተ ጉዳይ አይደለም ማለት ነው። እዛ ላይ አይደለም የተንጠለጠልከው። ያ ነገር ባለመሆን ውስጥ ሌላ የሚሆን ነገር ሊኖር ይችላል which you don't know አታውቅም። ውጤት ያለህ ነው። ምን ሊያስከተል እንደሚችል ነገሩ ለአላህ ነው የምትወው። የምትፈልገውን ነገር ብቻ ነው ለአላህ የምትነግረው። ጌታዬ ይህንን እፈልጋለሁ። ከዛ አንተ ወደዛ የሚያደርስህን መንገድ ጥረት ታደርጋለህ። ማክሲመም ጥረትህን ታደርጋለህ። እዛ ጋር ምንም አይነት ማጓደል አይፈቀድልህም። ካጓደልክ የተፈጥሮ ህግ ነው። አንዷን የዘንግ ጫፍ ካነሳ ሌላኛው ጫፍ መነሳቱ አይቀርም። አንድን ነገር ወደ ላይ ከወረወር ነው በመሬት ስበት ወደ ታች መውደቁ አይቀርም። አንተ ወረወርከው፣ ሙእሚን ያልሆነ ሰው ወረወረው። ይሄ የተፈጥሮ ህግ ነው። በሁሉም ሰው ላይ መቀየር አትችልም። ከለፋ አንድ ሰው የልፋቱን ዋጋ ያገኛል፣ ጥረቱን ያገኛል። መንጀድ ወጀድ የልፋቱን ያገኛል። አንድ ሰው የለፋ ያገኛል፣ የጥረቱን ይከፈል፣ የጥረቱን ልክ ያገኛል።